የድሬ ቲዩብ ሚዲያ ናዚ 15 በለተ ሮብ ከተከሰቱ አበይት ወሬዎች መካከል አንዱን ይዞላችሁ ቀርቧል። ከዜናው ጋር ጥሩወርቅ መስቀሉ። ያለ ገበያ ጥናት ለተገዙ መሳሪያዎች የመንግስት ውሳኔ ይጠበቃል ተባለ። የአዳማ እርሻ መሳሪያዎች ኢንጂነሪንግ ኢንዱስትሪ ያለ ገበያ ጥናት የተገዙ 4 ቢሊዮን ብር ዋጋ ያላቸው 10000 ትራክተሮችና የውሃ መሳቢያ ሞተሮች ወደ አፈርነት ከመቀየራቸው በፊት መንግስት ውሳኔ እንዲሰጥ ተጠይቋል። የኢንዱስትሪ ዋና ስራ አስኪያጅ ሻለቃ ድሪባ ሁንዴ ከ2005 ዓ.ም ጀምሮ በኢንዱስትሪ ግቢ ውስጥ ተከማችተው የሚገኙት መሳሪያዎቹ ከመበላሸታቸው በፊት ጥቅም ላይ እንዲውሉ መንግስት አፋጣኝ ውሳኔ ሊሰጥ እንደሚገባ አሳስበዋል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ያለ ገበያ ጥናት በአንድ ጊዜ 15000 ትራክተሮችን ገዝቶ አከማችቶ እንደነበረ ያስታወሱት ሻለቃ ድሪባ ከመሳሪያዎቹ ብዛት የተነሳ ሽጦ ማጠናቀቅ ያልተቻለ መሆኑን ቀሪዎቹም ለብልሽት እየተዳረጉ መሆናቸውን ተናግረዋል። እንደ ዋና ስራ አስኪያጁ ገለጻ 6000 ትራክተርና 4000 የውሃ መሳቢያዎች ከጥቅም ውጪ ከመሆናቸው በፊት መንግስት ዋጋ ቀንሶም ቢሆን መሸጥ አለበት። መሳሪያዎቹ በጥቂት ጊዜ ውስጥ አገልግሎት ላይ መዋል ካልቻሉ ከጥቅም ውጪ ስለሚሆኑ ለአርሶ አደሩ በነፃ የመስጠት ውሳኔን እስከማስተላለፍ መወሰን ይኖርበታል ብለዋል። በኢንዱስትሪው የተከማቹት መሳሪያዎች በግብርና ሚኒስቴር በክልል ግብርና ቢሮዎች እንዲሁም የዞንና የወረዳ ኃላፊዎች እንዲጎበኝ ተደርጓል። መሳሪያዎቹ ላይ መወሰድ ስላለበት እርምጃም ረቂቅ ሰነድ ተዘጋጅቶ ለብረታ ብረትና ኢንጂነሪንግ ኮርፖሬሽን ቀርቧል። ምንጭ አዲስ ዘመን።